ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። መታሰር አልፈልግም ጋይስ፣ አይኖቆታችሁ ፕሊዝ መከሰስ አልፈልግም፣ መታሰር አልፈልግም እባካችሁ። ማንም የለንም ቲክቶክ ቤተሰቦቻችን በእናታችሁ አስፈቱታችሁ። የሚያለንም ማንም የለንም በእናታችሁ አሉኔን አስፈቱትኛ ማንም የለንም ያለንም ተስፋችን አሉኔ ነው። በእናታችሁ አስፈቱት ያለሱ ሙሳፉር ስላስበርተናልና ካየማ አንድ ቀን ሆኖናል የቲክቶክ ቤተሰቦቻችን። አፈቅራለሁ ግን ቶሎ ሰለቻለሁ እውነት ለዛ ነው እስካሁን ያላገባው። የኢትዮጵያ ፌደራል ፖሊስ እሱን ማሰሩን ካስታወቀ ሰዓት ጀምሮ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። አንዳንዶቹ የድጋፍ ሀሳብን እያነሱ፣ አንዳንዶቹ ደግሞ ይቃወማሉ ማለት ነው። አዶናይ ከዚህ በፊት ሲሰራ ነበራቸው ቪዲዮዎች ትክክል አይደሉም፣ ለኢትዮጵያ ትውልድ ለሚመጣ ትውልድም ደግሞ ጥሩ ነገር ማስተማር አይደለም፣ ከኢትዮጵያ ባህልና እሴት ውጭ የሆነ ነገር ሲያስተምር ነበረና ሰግጥ ፈምስ እያለ ብዙ ልጆች ወደ ሌላ ነገር ወይም ደግሞ ከባህል ውጭ ድርጊትን ሊያደርጉ እያበረታታ የነበረ ቪዲዮ ነው ሲሰራ ነበረውና ለዛም መታሰር ያለበትም በዛ ጉዳይ ነው ይላል። ኢትዮጵያ ፌደራል ፖሊስ ግን ባወጣው መረጃ በጣም ግልጽ ያልሆነ ነው። ምክንያቱም ሌሎች ቲክቶከሮች እነ ጃኒ የሚባሉት ሌሎቹ ባለባበሳቸው ማለትም በቲክቶክ ክሬቲቭ አዋርድ ላይ በለበሱት አለባበሳቸው ከኢትዮጵያ ባህልና እሴት ውጭ የሆነ ነገር ነው በማለት ነው። የእሱም ጉዳይ ግን ግልጽ አልተደረገም። ግን የእሱ መታሰር ብዙ መረጃዎችን እያወጣ ይገኛል ማለት ነው። እንግዲህ ከእሱ መታሰር በኋላ የወጡ መረጃዎች ምንድን ናቸው ለሚለው ለማየት እንግዲህ አዶናይ ሲታሰር አንዳንድ ሰዎች በመታሰሩ እየተቃወሙ የሚገኙ አሉ። ምክንያቱም ብዙ ልጆችን እየደገፈ ነበረ። ብዙ እንደውም ለአንድ ትልቅ በጎ አድራጎት ስሙ ረስቻለሁ እና ወደ 8 ሚሊዮን ብር እንዲሰበሰብ ምክንያት ሆኗል ወይም ደግሞ ማሰባሰብ ችሏል። ይህም ደግሞ በዚህ በተሰበሰበ ገንዘብ ብዙ ድሃዎች፣ ብዙ የተቸገሩ ሰዎች፣ ብዙ አካል ጉዳተኞች፣ ብዙ አረጋውያን፣ ብዙ መጠለያ ያጡ ሰዎች እንዲደገፉ ምክንያት ሆኗል። እንደዛም ይሄን ብቻም ሳይሆን ደግሞ የዲቻ ቦይስ የሚባል ጎዳና ተዳዳሪ የነበሩትን አስነስቶ ቲክቶክ ላይ ታዋቂ እንዲሆኑ እነዛም ደግሞ ቤት ተከራይቶላቸው እያኖራቸው እየመገባቸው ሁሉ ነገራቸውን ችለው እንደ አባት ተንከባክባቸው እያኖራቸው ነበር። አዶናይ በመታሰሩ ብዙ የሚጠፋ ነገር አለ፣ ብዙ የሚበላሽ ነገር አለ። እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ምናልባትም አንዳንድ ሰዎች በመታሰሩ እንደ ፖዚቲቭ ነገር ሊያስቡ ይችላሉ። ግን ደግሞ እንደዛውም አንድ ልጅ አለች እዛ ዝዋይ ከተማ ላይ ታዋቂ ሆና ነበረች። ያቺ ቆሎ የምትሸጥ ልጅ አለች ነፂ የምትባለው። እንደውም በቪዲዮ መግቢያ ላይ እቺ ያያችኋት ማለት ነው። እንግዲህ እሷ የሆነ ሰዓት ላይ እጅግ በጣም ታዋቂ ሆና ነበር በድምጿ። ቆሎ እየሸጠች እንዳጋጣሚ የሆነ ሰው ድምጿን ቀርጿት ቪዲዮ ከቀረጻት በኋላ ከዛ ጥሩ ድምጽ አላት ተብሎ እጅግ በጣም አነጋጋሪ ሆኖ ግን ከዛ በኋላ ተረሳች ማለት ነው። አዶናይ ግን ያን ቪዲዮ አይቶ እንደገና ተመልሶ ያቺ ልጅ የሚገባት ያ ቦታ ቆሎ መነገድ መሸጥ ሳይሆን ሌላ ትልቅ አርቲስት ሆና እሷን ማየት ፈልጋሉና ትልቅ አርቲስትም አድርጋታለሁ ብሎ ለእሷ የሚያስፈልግ እያንዳንዱ ወጪ እያወጣ ነበር እንግዲህ ሲደግፍ የነበረውና ለዛም ነው እሷና አሁን ሌሎች የዲቻ ቦይስ የሚባሉ ልጆችም ተሰብስበው አንድ ላይ አዶናይ ከታሰርኛ ማንም የለንም የምንበላ ነገር ራሱ የለንም ማለታቸው ትክክል ነው ማለት ነው። ምክንያቱም ለነሱ ድጋፍ እየሆነ ነበረ፣ እንደ አባትም ሲንከባከባቸው ነበር። እውነትም ደግሞ አዶናይ ምናልባት ሰው እንዲሰግጥ ፈምስ በማለቱ እንደ ኔጌቲቭ ሊያስብ ይችላልና እኔ በበኩሌ እንዳንድ ሰው እሱን አድንቋለሁ። ምክንያቱም ማንም እንደዚህ ልብ አይኖረውም። ምክንያቱም አብዛኛው ሰው ሚዲያ ላይ የሚሰራ ነገር ለማስመሰል እንጂ ለትክክለኛ ነገር አያደርግም። ይሄ እሱ ግን የሚሰራቸው ነገሮች ከልቡ ደግሞ ይሄ ሴሌብሪቲ ሆኖ ኢትዮጵያ ውስጥ ፌመስ ሆኖ በዛ ደረጃ ዝቅ ብሎ ማንንም ሳይንቅ ከማንም ጋር የሚያወራ ከማንም ጋር ጥሩ ንግግር ኮሚኒኬት የሚያደርግ ሰው ነበርና እኔ እንደኔ መታሰሩ ምናልባት ትክክል ነው አይደለም ብዬ መወሰን አልችልም። ነገር ግን ደግሞ ጥሩ ሰው እንደነበረ አውቃለሁ። በበኩሌ እኔ ምናልባት ሰግጥ ፈምስ የምትባለው ነገር ያቺ በአሉታዊ ሚኒንግ ተወስዳ ነው እንግዲህ ወይም ደግሞ በኔጌቲቭሊ ተተርጉማ ነው እንጂ ምናልባት እሱ ጥሩ ነገሮች ይሰራ ነበር። በጣም ደግሞ ከአዶናይ እኔ በበኩሌ ደስ የሚለኝ ነገር ምንድነው ሁሌም ከንግግር ውስጥ እግዚአብሔርን አያጣም። በሩን ሊዘጉብህ ይችላሉ። እግዚአብሔር ላንተ ካላው ጣራው ይከፍትልሃል። ሰዎችን መፍራት አቁምና እግዚአብሔርን ማመን ጀምር። ላንተ የተባለው ነገር ማንም ሰው ሊነጥቅቅ አይችልም። ማንም ሰው አቅም የለውም። እመን ብቻ ታሸንፋለህ።
እግዚአብሔር ይላል። ምናልባት እዚህ ቪዲዮ ላይ ደርሶ የምትመለከቱት ከሆነ እንግዲህ ህይወታችን ውስጥ እግዚአብሔር ካለ ምንም ነገር ማሳካት እንደምንችል በራሳችን ማመን እንዳለብን ጥሩ ፖዚቲቭ የሆኑ ነገሮችን ያስተምራል። ምናልባት እንግዲህ እሱ የሚናገረው ቋንቋ አማርኛውም እንደሌሎቹ እንደ አፋቸው እንደፈቱበት ላይሆን ይችላልና ግን በሚገባው ቋንቋ ወይ ደግሞ በተቻለ መጠን ጥሩ ነገሮችን ለመናገር ጥሩ ነገሮችን ለማሳየት ጥሩ ነገሮችን ለማስረዳት ሲሞክር ነበረ ማለት ነው። እንግዲህ አንዳንድ ሰዎች ኔጌቲቭ የወሰዱት አለ እሱም መታሰር አንዳንድ መረጃዎች እየወጡ እንደሚገኙ ከሆነ ደግሞ ምናልባትም ያወጣ ህወሓት ታጣቂዎች ታውቃላችሁ ቲፒኤልኤፍ ታጣቂዎች ማለት ነው ምናልባት እሱን ላይ የሆነ ጉዳት ለማድረስም እያሰቡ እንደሚገኙ የሚናገሩ አለ። ምናልባትም ደግሞ መንግስት ለሱ ከሌላ ማድረግ ፈልጎ ነው። ምክንያቱም እሱ ትግራይ ሆኖ እነሱም ትግራይ ሆኖ ለምንድን ነው ይህንን ነገር የሚያስቡት ደግሞ ከተባለ እንግዲህ እሱ እያደረገ ያለው ብሔርን ሳይከፋፈል በሃይማኖት ሰውን ሳይለይ በዘር ሳይለይ ሁሉም ኢትዮጵያውያንን በማንነታቸው ሰው በመሆኑ ብቻ እየረዳ ስለሚገኝ የኢትዮጵያዊነትን ስሜት በብዙዎች ዘንድ እየፈጠረ ስለሚገኝ እሱ ይሄ ነገር ማድረግ የለበትም። እሱ ትግሬ ሆኖ ትግሬ እንደውም ከኢትዮጵያ ምንድነው መነጠል አለባት ወይም ደግሞ መለየት አለባት ብለው ስለሚያስቡ እሱ ላይ ጉዳት ሊያደርሱ ስላሰቡ ከመንግስት ጋር ተባብሮ የሚሰራ ስለሚመስላቸው ጉዳት ሊያደርሱበት ስለሆነ መንግስት ከሌላ ሊያደርግለት ፈልጎ ነው የታሰሩ እንጂ ኔጌቲቭሊ መውሰድም የለብንም ብሎ የሚናገሩ አንዳንድ ሰዎችም አሉ። ማለትም እንደዚህ አይነት ሀሳቦችም እየወጡ ይገኛሉ ማለት ነው። እንግዲህ አዱላይ እንግዲህ እስር ቤት ገብቶ ምናልባትም ደግሞ ብዙ ላይ ቆይ ይችላል። እንግዲህ መንግስት የራሱ ምክንያት አለ ለምን እዛ እንዳስገባ ምናልባት እንደተባለው ለጥሩ ነገር ሊሆን ይችላል። ምናልባትም ደግሞ ኔጌቲቭ ሊሆኑ ነገሮች ደግሞ ኔጌቲቭሊ ተመስሎም ደግሞ ለዛ የሆነ እሱን ለማስተማር ሊሆን ይችላል። ምክንያቱም አንዳንድ ጊዜ እስር ቤት ሲባል ሰዎች ኔጌቲቭ ሊወስዱ ይችላሉ። እዛ ውስጥ የሚደርስባችሁ የሆነ ነገር ድብድብ የሆነ ነገር ሊመስለን ይችላል። እኛ እስር ቤት ሲባል ምናልባት ደግሞ እዛ ውስጥ ገብቶ የሆነ ነገር ለማስተማር መንገድ ለማስያዝ ምናልባትም ደግሞ እውነትም ከኢትዮጵያ ባህልና እሴት ጋር የሚሄድ ነገር እንዲሰራ አንዳንድ ነገሮች እሱን ለማስተማር ለመብራት ሊሆን ይችላል። እንግዲህ የምናደርጋቸው ነገሮችም ደግሞ ከቁጥር ከወጡ አንዳንድ ጊዜ ሰዎች ስንሆን እንሳሳታለን። ምናልባት ያንን መንገድ ለማሳየትም ሊሆን ይችላል። አናውቅም ግን ያው እግዚአብሔር ቶሎ ወደ ለቤቱ ያብቃው። ጉዳይ ስናልፍ ደግሞ እንግዲህ ሰሞኑ አነጋጋሪ የሆነ ጉዳይ ስለ ታዋቂ ጋዜጠኛ ሶፎንያስ ፋሲል ነው። እጅግ በጣም እኔ ገረመኝ እዚህ ጉዳይ ላይ በአዳማ ከተማ የተፈጠረው ነገር ልጆቻችንን ደንግጠና በእንደዚህ ነገር ኢትዮጵያ ውስጥ አለ ወይ ደግሞ ጋዜጠኛ ሆኖ አንድ ሀገር የሚወክል ጋዜጠኛ አንድ የህዝብ ድምጽ የሆነ ጋዜጠኛ በዚህ ደረጃ እንደዚህ አይነት ነገሮችን ወርዶ ያደርጋል ወይ ብለን ብዙዎቻችን ጥያቄ ከሆነብን በኋላ ደግሞ እንግዲህ አሁን እሱ ሲሰራበት የነበረው አሻም ቴሌቪዥን አሁን ኦፍ ኮርስ ተዘግቷል። ቴሌቪዥን ጣቢያው ራሱ ፌስቡክ ላይ ባወጡት መረጃ ይችው ነበርና ከዛ በፊት ግን እሱን ከስራ ማገዳቸው ይታወቃል። እሱን ደግሞ ጸበል እንደገባና ወደ ራሱ መመለስ እንደሚፈልግና ወደ ቀድሞ ህይወቱ መመለስ እንደሚፈልግ ራሱን ማስተካከል ራሱን ማረም እንደሚፈልግ ነው ሲነገር የነበረው። ነገር ግን እኔ እዚህ ጋር በጣም የገረመኝ ነገርና ኢትዮጵያ እዚህ ሶሻል ሚዲያ ላይ የሚሰሩ ሰዎች በጣም የታዘብኩትና የኢትዮጵያን ህዝብ ማለት ይችላል አብዛኛው እሱ እንደዚህ ካደረገ ወይ ደግሞ ስለ ይሄ እንደምታውቁት ይሄ ግብረሰዶም ድርጊትን እንደዛ ነገር ካደረገ በኋላ አደረገ ኦፍ ኮርስ እንደዛን ድርጊት ወደዛ እየተቃረበ ነበር እንግዲህ ባይጋለጥ ሐሳቡ እንደዛን ሐሳቡ እስከገባ በኋላ ሰዎች የሚሉት እሱን ትተው ልጁ እንደዚህ እሱን ያጋለጠው ለምን ታጋልጣለህ የሚል ነገር ክስ ተመስርቶበታልና አንድ ፌስቡክ ላይ ዩቲዩብ መረጃ ምንድነው እሱ እንደታሰረ ነው። ፍሪዘር የሚባል ዩቲዩበር እንደታሰረ ነው። ለምን እንደዚህ ታደርጋለህ ሰውን አስደብድባል አንተ ማን ስለሆንክ ነው ያስደበደብከው የሚለው ነገር ነው። ከዚህ በፊት ደግሞ አብረን እኛ ግብረሰዶማዊን እንቃወማለን የሚል ሎጎ ሁላ ነበር። ብዙዎች የሆነ ዘመቻ ተከፍቶ ነበር። አሁን ዛሬ አንድ ታዋቂ ሰው ስለሆነ እኔ በጣም ይገርመኛል የኢትዮጵያ ህዝብና አሁን ይልቅ ብዙ የሃይማኖት አባቶች ለሱ ጸልይለት እንደዚህ ጥሩ ነው መጸለይ። ምናልባት እንደዚህ ነገሮች ስፒሪቹዋል ደግሞ መንፈሳዊ ነገሮች ሊሆኑ ይችላሉ። ይሄ ጌም ወይ ደግሞ ይሄ በቃ መጥፎ ነገር ነው። በድግጥ ከእግዚአብሔር የሚቃር ከመጽሐፍ ቅዱስ ከኢትዮጵያ ባህልና ወግም የሚቃር ነገር ነው። ልክ ነው። ግን ደግሞ ሆኖ ሰው መቀጣት ካለበት መቀጣት አለበት። ለምን ቲክቶኮቹ ባለፈሳቸው የሚታሰሩ ከሆነ ያ ሰውን በህግ መጠየቅ አለበት እያስባለሁ። ምክንያቱም አእምሮ ጤነኛ እስከሆነ ድረስ ወይ በዛ ደግሞ በሆስፒታል ገብቶ ወይ ደግሞ በጤናው ትክክል እንዳልሆነ የአእምሮ ህመም ካለበትም ደግሞ ተረጋግጦ ነገር ትሪት እንዲደረግ የአእምሮ ህክምና እንዲሰጠው ማድረግ ነው እንጂ ከዛ ውጪ ታዋቂ ስለሆነ ብቻ እሱ ተትቶ እንደገና ያኛውን ያጋለጠው ልጅ በዚህ ደረጃ እሱ ላይ መረባረብ እሱ ላይ እንደዚህ መዘመት እኔ ትክክል ነው ብዬ አላስብም። ከዚህ በፊት ስንቃወም ነበር። ዛሬ ደግሞ አንድ ታዋቂ ሰው እንደዛ ሆኖ ስለተገኘ ነገም የሆነ ታዋቂ አርቲስት ወይ ዘፋኝ የሆነ ሰው ከሆነ ወይ ደግሞ ከባለስልጣን ከሆነ ይሄ ነገር በቃ የሆነ ጊዜ ላይ በቃ መጫወቻ ያለ ከዛ በኋላ ዝም ይባላል ማለት ነው። እና ለሰውየው መጸለይ ጥሩ ነገር ማሰብ ጥሩ ነው። ወደ መንፈሳዊ ይሄ በመንፈሳዊ እይታ ስናይ ለሱ ጸሎት ብናደርግለት እግዚአብሔር ወደ አእምሮ ቢመልሰው ብለን ብናስብ ጥሩ ነው። ግን ደግሞ እንደ ማንኛውም ሰው እንዳለ ኢትዮጵያ መቅራት አለበት። ምክንያቱም ማንም ሰው በዚህ ድርጊት
መሳተፍ የለበትም። እንግዲህ ይሄ ቲክቶከሮች በአለባበሳቸው የሚቀጡ ከሆነ የሚታሰሩ ከሆነ እሱ ደግሞ እንደዚህ አይነት ድርጊት ከነ ማስረጃ የተገኘ ለምንድን ነው የማይታሰረው ነገር የሚለው ለኔም ትልቅ ጥያቄ ነው ማለት ነው። እንግዲህ ሌሎቻችሁ ደግሞ በምን እይታ ወይም ደግሞ እንግዲህ የሰው ፐርስፔክቲቭ በጣም ይለያያል እና እኔ የገረመኝ ነገር ያ ልጅ ላይ ደግሞ ይሄን ያህል ዘመቻ መክፈት በጣም አስፈላጊ ነው ብዬ አላስብም። በጣም እኔ በበኩሌ እጅግ በጣም ገርሞኛል እና ምናልባት ደግሞ እናንተ ያላችሁን ሀሳብ አስተያየት ደግሞ በዚህ ጉዳይ ላይ ብትሰጡ ጥሩ ነው ብዬ አስባለሁ።